سيساين زللتنا أبنايو هدق لنا آبسان ويقاين كمدنني هدق لزابسان كتابان يزيوس سمسو على أدننا وعلى كله كن اسمت ياك يدي منقس هذا سؤال العالمان ያለነው መመን አነስተኛ ብንሆንም የቤተ ክርስቲያን ከተቋቋመ ወዲህ ያለው መመን ከፍ ያለ በርከት ያለ ነው። የመመን ብዛት አግኝተናል። እንግዲህ እቺ ቤተ ክርስቲያን የተመሰረተችው በ2002 ዓመተ ምህረት ያውም እንዴት ተጀመረ የሚል ነገር ቢኖር የዚህ አካባቢ መመናን እግዚአብሔር ይመስገን ሰዎች የመስራት ስራ ያው እንደምታዩት ትውልዱም ውዳሴ ማርያምን በመድገም አገልግሎት እያገለገለ እንዲቀጥልም የተሻለ ጥረት ይታይበታል። ነገ ዛሬ በማለት ይሄ አልተቻለንም፣ ግን ይሄ ቤተክርስቲያን አሁን በማፍሰስ ላይ በሩን ማለዘጋ በማለት ይገኛል። ከዚህ አንፃር ያለነው ከመጋቤ ብርሃናትና ከማህበረ ምዕመናኑ ጋር በመመካከር እያንዳንዳችን 200 ሺህ ብር ለመግባት ቃል ገብተን ከዚያም ያው በቃላችን መሰረት እያስገባን አለን። ከዚህ ሰንበቴ ይዘው ህፃናት ተሸክመው አረጋውያን ደካሞች ነበሩና ይሄ ከባድ ስለሆነ አጋጣሚ በ2002 ላይ ነገር ግን እዚህ ጋር ያሉ ሰዎች አራቱም ቦታ ሰጡንና እቺን አሁን የምትታየው መቃኞ ወደ ልማቱ ወደ ለውጡ አሁን የምናየውን ሰፍቶ የምናየውን መሰረት ብዙ አባታችን ናቸው እዚህ ቦታ እየተገኙ ይሄንን አድርጉ መመሪያ እየሰጡን ከሳቸው ጋር ነው በይበልጥ ክትትል እያደረጉት የትኛውም ስራ በሳቸው አጋዥነት በሳቸው መመሪያ ሰጭነት ነውና አው የኔ እናት ስትጠየቅ ይሄን ቦታ ለቤተ ክርስቲያን እሰጣለሁ ሚሰራ ሰው ካለ እኔ ደስ ይለኛል በፍላጎት እሰጣለሁ አለች። ያለፈው ላይ ሁለት ምዕመናን በዚህ በቅድስት ሥላሴ አንድ ምዕመን በቅድስት አርሴማ አንድ ምዕመን ተጠምቀው ወደኛ ቤተክርስቲያን ገብተዋልና ይሄ ማዕከላዊ ኢትዮጵያ ሆሳዕና ከተማ ሀዲያ ስልጤ ሀገረ ስብከት አራዳ ቀበሌ ልዩ ስሙ ዋቸሞ አካባቢ የሚገኝ ህንጻ ነው። በሷ ቦታ ላይ ፈውሱ እጅግ አስደናቂ ነውና በይበልጥ በቃሬዛ መተው የዳኑ ምዕመናን አሉ። እጃቸውን እግራቸው ሽባ ሆኖ ሰው ታቅፏቸው መጥቶ የዳኑ ምዕመናን አሉና የሐምሌ ክብረ በዓል እየደረሰ ነውና በዚህም በዓል እንዲሳት ህዝብ የሚመኑ በነቂስ ወደዚህ በክብረ በዓላት በመምጣት ቤተክርስቲያኗን በማየት አስፈላጊውን በረከት ያለበት ቤተክርስቲያኑ በመሰረቱ በ3ኛው ዓመታችን ተመረቀ። እሺ ስሜ ዲያቆን ብዙነ በላቸው ይባላል። ያው የሥራ ድርሻዬ በህንጻ ኮሚቴ ዋና ጻፍነት አገልግሎትን ያገለግላለሁ። ያው በደብሩ ላይ በዋናነት እየሰራን ያለነው በተለይ 3 ነገሮችን አድምተን እየሰራን ነው። በዚህ ቤተክርስቲያን እንግዲህ ህዝብ የሚመኑ መጥቶ በዓላቱን እንዲያከብሩ ንግሱን እንዲካፈሉ በቅድስት ሥላሴ ስም እጠይቃቸዋለሁ። በሰሞኑ ነው የለጠፉት። ያ ይደርስልናል አይደርስልንም እያል እንዳንረዳቸው አቅም የለንም። ያው ያቺን በሳምንት ቅዳሜ 10 ብር እናስቀምጥ ነበር። ብዙነሽ ማሞ ይባላል። የሥላሴ ቤተክርስቲያን የእናቶች ሰብሳቢ ነኝ። አሁን ቤት ለቤት ሄደን ያገኛቸው ሰዎች ብዙ ናቸው። ወደኛም የገቡ ብዙ ናቸው። ደስ ብሎናል።